እዚህ ቪዲዮ ላይ 5 ወሳኝ ቲፖችን ነው ማሳያችሁ። ላይክ ዳታ ገዝታችሁ የፓኬጅ ገዝታችሁ ቶሎ እያለቀ ከተቸገራችሁ፣ የስልካችሁ ባትሪ ቶሎ እያለቀ ከተቸገራችሁ፣ ስልካችሁ ሴኩሪቲ የሚያሰጋችሁ ከሆነ፣ ባትሪያችሁ ስልካችሁ ስቶሬጅ ፉል እየሆነ ካስቸገራችሁ እንዴት እነዚህን ነገሮችን በቀላሉ ማስተካከል እንደምትችሉ ነው እዚህ ቪዲዮ ላይ ማሳያችሁ። ወደ ቪዲዮ መጀመሪያ ማሳያችሁ ዲቴክትድ የሆኑ አፕሊኬሽኖችን እንዴት መለየት ወይ ማወቅ እንደምትችሉ ነው። ያንን ዲቴክትድ የሆኑት በቫይረስ በማሊሺየስ ዲቴክትድ ሲሆኑ የመረጃችሁን ሀክ ሊደረግ ይችላል ወይም ሊጠፋ ይችላል። ስለዚህ ያንን አውቃችሁ ቶሎ ለማስወገድ እንዴት መፈተሽ እንደምትችሉ ነው በቀላሉ ማሳያችሁ። ሪሴቲንግ ላይ ትሄዳላችሁ። ዴን ሴኩሪቲ ኤንድ ፕራይቬሲ፣ ዴን ወደ ላይ ስታደርጉ አፕሊኬሽን ሴኩሪቲ፣ ዴን አፕሊኬሽን ሴኩሪቲ ስትገቡ ስካን ሚል አለ። ስካን ሚለውን ስትነኩ ውስጥ ያለውን አፕሊኬሽኖችን ስልካችሁ ውስጥ ያለውን ስካን ያደርጋል ወይም ቼክ ያደርጋል ማለት ነው። ቼክ አድርጎ ሲጨርስ ዲቴክትድ የሆነ ፋይል ካለ ዲቴክትድ ፋይሎችን ያመጣላችኋል። ከላይ ዲቴክትድ ካልሆነ ኖ ዲቴክትድ ፋይል ኦር ኖ ትሪት የሚለውን ያሳያችኋል ማለት ነው። ስለዚህ በዚህ ዋይ ያንን ቼክ በማድረግ ዲቴክትድ የሆኑ ፋይሎች ካሉ በማስወገድ የባንክ አፕሊኬሽናችሁን፣ ሌሎች ጠቃሚ መረጃዎችን ከነዚህ ቫይረስ መጠበቅ ትችላላችሁ ማለት ነው። አሪፍ ሴቲንግ ነው። ቼክ አርጉ። ሁለተኛ ላይ ማሳያችሁ ስቶሬጅ እንዴት ፍሪ ማድረግ እንደምትችሉ ነው። ያንን ለማድረግ ጉግል ፋይል ላይ ትገባላችሁ። ጉግል ፋይል ከሌላችሁ ፕላይ ስቶር ላይ ሄዳችሁ ጉግል ፋይል ብላችሁ ኢንስቶል አርጉት። ካለ ጉግል ፋይል ላይ ትገባላችሁ። ጉግል ፋይል ላይ ስትገቡ ቶፕ ላይ ሌፍት ሳይድ ላይ 3 ሰረዝ አለ። ያችን ትነካላችሁ። ቶፕ ሰረዟን ስትነኩ ክሊን ሚለውን ታገኛላችሁ። ክሊን ሚለውን ስትነኩ እዚህ ጋር የተጠቀማችሁትን ምን ያህል እንደተጠቀማችሁ ምን ያህል እንደቀረ ያለውን ጂቢ ያሳያችኋል ወይም ኢንተርናል ስቶሬጅ ያመጣችኋል። እዛ ላይ ትገባላችሁ። ያንን ክሊክ ስታደርጉ እዚህ ጋር እንደምታዩት አሁን የኔ 94% ላይ ነው። ኦልሬዲ ፉል ሊሆን ነው። ስለዚህ ከዚህ የተለያዩ ዱፕሊኬት ሊሆኑ ላርጅ ፋይሎችን ሪሳይክል ቢል ያሉትን ዲሌት ማድረግ አለብኝ ማለት። ስለዚህ እዚህ ጋር ዱፕሊኬት ፋይል የሚለው ላይ ትገባላችሁ። ዱፕሊኬት ፋይል ላይ ስትገቡ አሁን በእኔ ስልክ 2 ዱፕሊኬት የሆኑ ፋይሎችን ያመጣው ያንን ሴሌክት አድርጌ ዲሊት አደርገዋለሁ። ሌላው ባክ ትሉና ስትመለሱ ደግሞ ላርጅ ፋይል ላይ ስትገቡ ማትፈልጉ ቪዲዮ ሊሆን ይችላል ብዙ ቦታ የያዘውን ማትፈልጉትን እየመረጣችሁ ወይም ቼክ እያረጋችሁ ዲሊት ታረጋላችሁ። ዲሊት ስታረጉ የሆነ ጂቢ ወይም የሆነ ሜጋባይት ፍሪ ታረጋላችሁ። ያንን ስትጨርሱ ባክ ትሉና ወደ ላይ ስታረጉ ወይም ስክሮል ስታረጉ ሪሳይክል ቢን ነው የምታገኙት። ሪሳይክል ቢን ውስጥ ስትገቡ ከዚህ በፊት ከጋላሪ ሊሆን ይችላል ከዶክመንት ዲሊት ያረጋችሁት ፋይል ሪሳይክል ቢን ላይ ነው የሚቀመጠው እስከ 30 ቀን ማለት ነው። ከዛ በኋላ ነው የሚጠፋው። እስከዛ ግን ስቶሬጅ ይይዛል። ስለዚህ ያንን ፐርማኔንትሊ ዲሊት ማድረግ አለባችሁ ማለት። ስለዚህ ሪሳይክል ቢን ውስጥ ስትገቡ እንደምታዩት ብዙ ፋይሎች አሉ ከዚህ በፊት ዲሊት የተደረጉ። ያንን በስተት ዲሊት የሆነ ካለ ታች እዚህ ጋር ሪስቶር ዲቴይል እና ዲሊት ሚል አለ ቦቶም ላይ ወይም ታች ላይ። ሪስቶር ማድረግ የምትፈልጉት ፋይል ካለ በስተት ዲሊት የተደረገ ያንን ሪስቶር ሚለውን በመንካት ሪስቶር ማድረግ ትችላላችሁ። ካልሆነ ሙሉ ሴሌክት በማድረግ ኦል ዲሊት ሚለውን ስትነኩ ሙሉ እንደዚህ እንደምታዩት ፍሪ ይሆናል ማለት ነው። አሁንም ባክ ትሉና ወደ ኋላ ስትመለሱ አንዩዝድ አፕሊኬሽኖች አሉ። እስከ 30 ቀን ወይ እስከ 1 ወር ያልተጠቀማችሁት አፕሊኬሽኖችን እንደምታዩት ያሳያችኋል። ስለዚህ ከነዛ ውስጥ ማትጠቀሙትን አፕሊኬሽኖችን ቲክ እያረጋችሁ ዲሊት ማድረግ። ስለዚህ በዛ ወይ ስቶሬጃችሁን ፍሪ ማድረግ ትችላላችሁ ማለት ነው። ሶስተኛ ላይ ማሳያችሁ ባትሪያችሁ ቶሎ እያለቀ ካስቸገረ እንዴት ማስተካከል እንዳለባችሁ ነው ማሳያችሁ። ሴቲንግ ውስጥ ትገባላችሁ። ዴን ባትሪ ውስጥ ስትገቡ ፓወር ሴቪንግ የሚለውን ኦን ታረጋላችሁ። ቀጥሎ ደግሞ ባክግራውንድ ዩዝድ ሊሚትስ የሚለውን ትነኩና አንዩዝድ አፕ ቱ ስሊፕ የሚለውን ኦን ታረጋላችሁ። ያንን ስታረጉ ባክግራውንድ ወይም ከኋላ ሳትጠቀሙ አፕሊኬሽን ራን እያደረገ ባትሪያችሁን ቶሎ እንዲያልቅ ያደርጋል ማለት። ስለዚህ ያንን ስሊፕ አፕሊኬሽኖችን ሳትጠቀሙ ስትቀሩ ከጀርባ ሆኖ ራን እንዳያደርጉ ያንን ሊሚት ማድረግ ሴቭ ማድረግ ትችላላችሁ። አራተኛ ላይ ማሳያችሁ ቲፕ አሁንም ባትሪያችሁን እንዴት ሴቭ ማድረግ እንደምትችሉ ነው። ሴቲንግ ውስጥ ገባላችሁ። ወደ ላይ ስክሮል ታደርጉና ጉግል ኦል ሰርቪስ
ከዛ ዲቫይስ ውስጥ ትገባላችሁ። ይሄን ዲቫይስ ውስጥ ከገባችሁ በኋላ ስካን ፎር ኒርባይ ዲቫይስ የሚለውን ኦፍ ታረጋላችሁ ማለት። ይሄ ኦን ከሆነ ኦልዌይስ ኒርባይ ዲቫይስን እየፈለገ ወይም ስካን እያረገ ባትሪያችሁ ቶሎ እንዲያልቅ ያደርጋል ማለት። ስለዚህ ይህንን ኦፍ በማድረግ ባትሪያችሁን ሴቭ ማድረግ ትችላላችሁ። አምስተኛ ላይ ማሳያችሁ ዳታ ወይም ፓኬጅ እንዴት ሴቭ ማድረግ እንደምትችሉ ነው። ቶሎ እያለቀ ከተቸገራችሁ ፕላይ ስቶር ላይ ትገባላችሁ። ዴን ፕሮፋይል ውስጥ ከገባችሁ በኋላ ሴቲንግ፣ ዴን ኔትወርክ ፕሪፈረንስ፣ እዛ ውስጥ ከገባችሁ በኋላ አውቶ አፕዴት አፕስ ሚለው ውስጥ ትገባላችሁ። እዛ ውስጥ ገብታችሁ አፕዴት ኦቨር ዋይፋይ ኦንሊ ሚለውን ቲክ ታረጋላችሁ ወይም ትመርጣላችሁ ማለት ነው። ይሄንን ስትመርጡ አፕሊኬሽኖቹ አውቶማቲካሊ አፕዴት የሚያደርጉት ዋይፋይ ላይ ኮኔክት ስታደርጉ ብቻ ነው ማለት ነው። ስለዚህ ዳታችሁን ወይ ፓኬጃችሁን ስትጠቀሙ አውቶማቲካሊ አፕዴት አያደርግም። ስለዚህ በዚህ ዋይ ዳታችሁ ወይም የገዛችሁት ፓኬጅ ቶሎ እንዳያልቅ ሴቭ ማድረግ ትችላላችሁ። አሪፍ ቲፕ ነው፣ ተጠቀሙ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ አድርጎ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያሳውቁ። አመሰግናለሁ።